video we are having a self-care day together. So ፀጉር ቤት እንሄዳለን፣ ጥፍራችንን እንሰራለን። ጥፍሬ በጣም አድጓል እንደምታዩት እና በቃ ቡክ ስቶር እንሄዳለን፣ መጽሐፎች መግዛት አስባለሁኝ እና just enjoy the rest of the video። በእርግጥ ከጠዋት ጀምሮ ነበር ልቀጥላችሁ የነበረው፣ ከጅም እየመጣሁኝ ነው ያለሁት እንደምታዩት፣ ግን ረሳሁትኝ ቪዲዮ መቅረጽ እንዳሰብኩኝ ዛሬ እና በቃ ከዚህ ጀምሮ ያለው ይሆናል ብዬ ነው። በመጀመሪያ ስለሆንኩኝ ትረዱኛላችሁ ብዬ አስባለሁ። ሰው በቃ እንዘጋጃችንና ምናምን ጨራርሰን ምናምን እንወጣለን ማለት ነው። ያ ላስት ታይም ፖስት ባደረኩት ቪዲዮ ላይ አንዳንድ ሰዎች እንትን ድምፅሽ አይሰማም በጣም ቀስ ብለሽ ነው የምታወሪው ምናምን ብላችሁኛል። ቀስ ብዬ ማወራ ሰው ሆኜ አይደለም፣ ግን እንትን ማይክሮፎን የለኝም እና እሱን እንትን አደርጋለሁ። እሱን እያስተካከልኩኝ ነው። እሱ እስከሚመጣ ድረስ ታገሱኝ። እስከዛው ጊዜ ድረስ ግን በጣም ጮክ ብዬ ለማውራት እሞክራለሁ እና በዚህ ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና ደግሞ ኮሜንት አድርጉ፣ ኮሜንትም አድርጉ፣ ሃይ በሉ እና በቃ ሀሳባችሁ ምናምን ነገር እንትን በሉ። መስተካከል ያለበትን ነገር ይሄኛውን ነገር አስተካክሉ ምናምን ብትሉኝም አይደብረኝም። ወይ ቴንክ ዩ እና እስከመሆና ወደ ፀጉር ቤት ለመሄድ መንገድ ከመጀመሪያ በፊት ኮፊ ወሰድኩኝ። በጠዋት ስለተነሳሁ እንቅልፍ ያለኝ ነበር። ለኔም ፀጉሬን ለሚሰራኝ ለቻሌኝ ገዛሁለት። አንቴሊንጊው ፀጉራችሁን የሚሰራችሁ ሰው በደንብ አሳምሮ እንዲሰራችሁ ከፈለጋችሁ ተንከባከቡት እሱንም። ከዛ በኋላ ትሪትመንት ተደረገልኝ። ሪላክስ ነው ያደረኩት። ማሳጁ ሁሉ ደስ ይል ነበረ። በጣም ነው ደስ የሚለው እና ከዛ በኋላ ግን በጣም ርቦን ስለነበረ የሆነ ታይ ቤት አለ እዛ ከፀጉር ቤቱ አቅራቢያ፣ ከዛ ምግብ ወሰድን እና የሚገርም ምግብ እውነት አልጠበቅኩም ነበረ። የሚገርም ምግብ ነው የበላ ነው። እኔ የወሰድኩት በቺክን ነበረ፣ እነሱ ደግሞ የወሰዱት በአሳ ነበር። በጣም የሚገርም ምግብ ነበር፣ ይጣፍጥ ነበር። ከዛ ወደ ፀጉር ስራችን ተመለስን። ፀጉሩ እኔ ምንም አልልም በእውነት በጣም የሚገርም አድርጎ ነው የሰራው። ይሄ መጀመሪያ ላይ ያለው ነው። ፀጉሩን መቁረጥ አስቤ ነበርና ፀጉሩን ቆረጥ ነው ከፊት ለፊት እዚህ ጋር። በጣም የሚገርም ሪያክሽን ነው እና ፀጉር ሲቆረጥ በጣም ነው ይገባቸዋል ብዬ አስባለሁ። ሴቶች በተለይ በጣም በቃ የሚደብረው እና ቃለን እኮ ለጥሩ ነው እንዲያምር ነው፣ ግን በቃ ያማሉ እንጂ ውስጥ ነው የሚያማው መቁረጥ። ከዛ ይሄን የመሰለ ሪዛልት ነው። በጣም ነው የወደድኩት። የሚገርም ነበረ። የሚገርም ስራ ነው በእውነት። በደንብ በፓሽን እንደተሰራ ያስታውቃል። ከፀጉር ተሰርቼ አሁን እየወጣሁኝ ነው እና እስካሁን ድረስ ቅድም የወጣው እስካሁን ድረስ በጣም ረዥም ጊዜ ነው የፈጀብኝ፣ ግን ደግሞ የሚያምር ስራ ነው የተሰራሁት። I'm so happy። ቀን የመጣሁኝ እንደዚህ ሲመሽ ነው የወጣሁት። ደግሰው ታያለ። ከፀጉር ቤት እንደወጣሁኝ ጓደኞቼ መቼስ እንደዚህ አምሮብሽ ወደ ቤት አትገቢም ብለው አብረን ራስ ለመፍራት ወጣን። በጣም የሚያምር የሚገርም ቦታ ነው እውነት የሄድነው። እዚህ ቦታ ለመጀመሪያ ጊዜ ነው የሄድኩት። የምታውቁት ከሆነ አላውቅም፣ ፍራንክፈርት የምትኖሩ ሰዎች 42ኛ ካልተሳሳትኩ እና 42ኛ ፎቅ ላይ ወይ 45ኛ ፎቅ ላይ መሰለኝ የሚገኘው በጣም የሚያምር ቦታ ነው። ከጓደኞቻችሁ ጋር ሄዳችሁ ፊልም ማድረግ የምትችሉበት ቦታ ነው እና እዛ አምሽተን ስንጫወት ቆይተን ቪውን ለማየት ፈልገን ነበረ እና እስከሚመሻሽ ድረስ ጠበቅን። ከዛ ከመሻሸ በኋላ ወደ ውጭ ወጣን።
የሚያምር ቪው ነው። ፍራንክፈርትን 360 ዲግሪ ፓኖራማ ማየት የምትችሉበት ቦታ ነው እና እውነት አይ ሪሊ ሰጀስት ዩ ሂዱና እዩት በእውነት። ከዛ እኔ ወደ ቤት ሄድኩ። በስተመጨረሻም ወደ ቤት ገብተናል። በጣም ረዥም ጊዜ እንዳሳልፍን አይ ነው እና ኢቨን ስኪን ኬር ምናምን ፕሮዳክቶችን ሩቲኖችን ምናምን ለማሳየት ነበር ያሰብኩት ዛሬ። ስኪን በጣም ጊዜ ለመውሰድ ኤቭሪቲንግ ምናምን ነገር እንደዛ ነበር ያሰብኩት፣ ግን አይሆንም ማለት በጣም ደክሞኛል። ሶ ዝም ብዬ ቶሎ ነገር አደርጋለሁ። ኔክስት ታይም ግን እንትን አደርጋለሁ፣ ኤክስትራ ሌላ ቪዲዮ ሰራለሁ። ሆፕፉሊ የሚጠቅማችሁን ነገሮች ምላቸውን ነገሮች ለፊት የሚጠቀማቸው የጠቀመኝን ነገሮች ነው ነገር እንትን ላለው አስቀምጥላችኋለሁ። የዛሬ ግን ፀጉሬ በጣም የወደድኩት እውነት ለመናገር እና ጥፍሬ በጣም ወድጀዋለሁ። ለፀጉሬ ግን ቻሌ እውነት እጅ ይባረክ። እዚህ ጋር አስቀምጥላችኋለሁ አድራሻውን፣ ኮንታክት አድርጉት። እንዲሁም ደግሞ እየሄዳችሁ ተሰሩ ለተለያዩ ኦኬዥኖች ምናምን ነገር እውነት በደንብ ስለምተማመንበት ነው። ይሄ ማስታወቂያ ምናምን አይደለም። ኦኬ እና ፍራንክፈርት የምትኖሩ ፍራንክፈርት ዙሪያ እንዲሁም ደግሞ ጀርመን ውስጥ የምትኖሩ ሰዎች ምናምን ነገር እየመጣችሁ ፀጉራችሁን ተሰሩ። ትሪትመንት አንደኛ፣ እንዲሁም ደግሞ በፓሽን ነው የሚሰራው ሁሉም ነገር እውነት በጣም በቃ ደስ የሚል ስራ ነው የሰራው እና ያስታውቃል ራሱ ገና ሲይዘው እውነት እና ቴንኪው ቻሌ ልወዳለሁ። እንዴት አደራችሁ? አይኖ ቭሎግ ያሰብኩት ለአንድ ቀን ብቻ ነበረ፣ ግን ዋይናት ለምን ሆል ዊኬንድ አይሆንም ብዬ አሰብኩኝና አብራችሁ ለምን ዊኬንድ ከኔ ጋር ታሳልፉ የሚል ሀሳብ መጣልኝ። ሰው ስፔንድ ዊኬንድ ዊዝ ሚ። ዛሬ ሀሳቤ ምንድን ነው? ዛሬ ስራ ገባለሁ። እኔ ብዙ ጊዜ ስራ መግባት ደስ የሚለኝ ከሰዓት በኋላ ነው። ይሄ ደስ ይላል በጠዋት መነሳት ምናምን፣ ግን እኔ እንደዚህ አይነት ሰው አይደለሁም። መጀመሪያ ግን ግሮሰሪ ምናምን እናደርጋለን፣ ከዛ ቀጥለን ስራ እንገባለን። አብራችሁኝ ነው። ቀኔን ደግሞ አሳያቸዋለሁ ማለት ነው። ስራ የምገባባቸው ቀናቶች ደግሞ እንደሚመስሉ እሳት እንዳላስነካው ፀጉሬን እንደዚህ ጠቅልዬ ነው ማሳደረው እና በጣም በቃ ሲፈታ በጣም የሚገርም አይነት ውጤት ነው ያለው እና ለረዥም ጊዜ በቃ እሳት ሳላስነካው ይቆያል። በቃ በእጄ ብቻ ነው እንደዚህ ማድረገው፣ ምንም ሌላ ነገር አይፈልግም።
ማይክሮፎናችን መጥቷል። ሶ ልብሴን ለብሻለሁኝ። እንደምታዩት ገና ፀጉሬን ያስተካክላለሁኝ፣ ግን ልብሴን ለብሻለሁ። ሜካፕን ተሰርቻለሁኝ። በጣም ቀለል ያለ አይኔ ብቻ እንትን ያልኩት እንጂ ምንም አላደረኩበትም እዚህ ላይ እና ልፕ ላይነር ምናምን ነገር አደረኩበት። ሶ ዩኒፎርማችን እንልበስና አብረን እንወጣለን ማለት ነው። ተኩሻለሁኝ ግን የሆነ በቃ እንደፈለኩት ቀጣልልኛል እና ፀጉራችንን እናስተካክል። አሁን ፀጉራችን ብቻ ነው የቀረው። ልብስ ስለብስ ምናምን ፀጉሬ ጭብርር ስለሚል ሁልጊዜ መጨረሻ ነው የማደርገው ፀጉሬን እና እንደዚህ በወጣ ግን አይደብርም። ግን አስተካክለን ፊክስ አድርገናት እንመለሳለን። ጨርሰናል። ፀጉራችንን አስተካክለናል። ሜካፓችን ተስተካክሏል። ኤቭሪቲንግ በቃ ልብሳችንን ለብሰናል። ሶ የቀረ አንድ የመጨረሻ በጣም አስፈላጊ የሆነ ፓርት ማለት ነው ሽቶ ነው። አላፍ ሽቶ እና ይሄኛው የፀጉር ሽቶ ነው። በጣም የምወደው ሽቶ በጣም ይህን ይመስላል ማለት ነው። አብረን እንውጣ። ወደ ስራ ቦታ ደርሻለሁኝ። እየገባሁኝ ነው እንደምታዩት። ግን ዛሬ ፀሐዩ ደስ ሲል ሰው እንግዲህ ወደ ቤት ገብቻለሁ እንደምታዩት። ነገ ደግሞ እሑድን አብረን እንውላለን። ዛሬ ቅዳሜ፣ ነገ እሑድን ደግሞ አብረን እንውላለን። እንደዚህ ደግሞ ረዥም ዊኬንድ ብሎጎችን ትሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። አይ ብዙ ነው ረዥም የምትሉኝ ከሆነ ደግሞ ጻፉልኝ እና አሳውቁኝ። ሰው የዛሬው ቀናችን ይህንን ይመስል ነበር። ደግሞ ነገ እስከምንገናኝ ድረስ እንዴት አደራችሁ? ያ ዛሬ ቀን 3 ነው ሰንደይ እና ቸርች ነው የምንሄደው። አውትፊቴን ላሳያችሁ ብዬ ነው። ከጠዋት ጀምሮ አልቀረጽኩላችሁ፣ ሲደጋገም ይሰለቻል ብዬ ነው። ኖርማል ሩቲን ነው ያደረኩት ጠዋት የነበረውን ትላንትናውን ማለት ነው። እና ዛሬ ጀስት አውትፊቴን ላሳያችሁ ነው። ወደ ቸርች አብረን እንሂድ። ከዛ ደግሞ የዛሬውን ቀን ደግሞ አሳያችኋለሁ። ኖርማል ጥቁር ቀሚስ ነው ያደረኩት፣ ሲምፕል በጣም እና ሊዘንብ ይችላል ጀርመን አይታወቅም፣ ወይ ደግሞ ትንሽ ሊቀዘቀዝ ይችላል እና ለዛ ብዬ ጃኬት ይዣለሁ። ውስጥ ደግሞ ዣንጥላ አለች፣ በጣም ሚኒሽ ዣንጥላ። ምናልባት ከዘነበ እኛ ሀገር ቶሎ ነው አየሩ የሚቀየረው፣ በየ2 ሰዓቱ በየ1 ሰዓቱ እንደፈለገ ነው እና ሁሉንም አይነት ዌዘር ያማከለ ነገር ነው ይዘን የምንዞረው ማለት ነው። ከጫማ ደግሞ ታያቸዋለች ብዬ አስባለሁ። ችግር
በርገንዲ ጫማን ያደረኩት ከካፕሪ ጋር እንዲመሳሰልልኝ እና መነጽር ሸለው እንዳልኳቸው ዣንጥላም መነጽር ይዘን ነው የምንወጣው። ከተለዋወጠ አየሩ ከአየሩ ጋር እንደሚሆን ነው ማለት ነው። እና በጣም ወድጃለሁ ቀሚስ ላይክ የሆነ ገርሊ የሆነ ነገር ነው የምትሰጠው እና አብረን እንውጣ። ዛሬ ደግሞ አብራችሁኝ ምን እንደሚመስል እሑድን ደግሞ አብረን እናያለን። እና ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮሜንት አድርጉ እንዳልኳችሁ። ከቸርች እንደወጣሁኝ ቀጥታ ወደ ጓደኛዬ ጋር ነበረ የሄድኩት። ከፍራንክፈርት ወጣ ብላ ነው የምትኖረው ቪስባደን የሚባል አካባቢ እና እሷን ከእሷ ጋር ጊዜ ለማሳለፍ ወጣሁ። አንዳንድ ጊዜ ተከታታይ ጊዜ ስራ ስለምሰራ ጊዜ ላይኖረኝ ይችላል ጓደኞቼን ማገኝበት እና እረፍት ሲኖረኝ ግን ቶሎ ለማግኘት እሞክራለሁኝ። እና ሀበሻ ሬስቶራንት ነበረ የሄድነው። በኋላ ላይ ማለትም እቤት ስገባ ስለዚህ ምግብ ስቶሪ እነግራቸዋለሁ። ምግቡ በጣም ይጣፍጥ ነበረ፣ ግን የሚገርም የሆነ ታሪክ አለው። በኋላ እነግራቸዋለሁ። ከዛ በኋላ ግን ፍሮዝን ዮገርት ነበረ የወሰድነው እና በጣም ይጣፍጥ ነበር። ያ ቤት ገብቻለሁ፣ ግን በጣም የሆነ ስቶሪ ልነግራችሁ ነው እና እንዳያችሁት ከጓደኛዬ ጋር ሀበሻ ሬስቶራንት ነበር የነበርነው እና በጣም የሚጣፍጥ ምግብ ነበር እውነት ለመናገር እና ጣፍጦን የበላ ነው። የምታውቁት ከሆነ ቪስባደን የሚባል ከተማ ውስጥ ነው የነበረው የሀበሻ ቤት እና ስሙን ምናምን አልጠራም እና በላን። እኔ ጠገብኩ ምናምን እና አቆምኩኝ። ከዛ ጓደኛዬ እየበላች ነበረ። ከዚህ የሆነ ሰዓት ላይ እንደዚህ ገብታ ስትወጣ አልጫወጥ ነው የብር ላስቲክ የእጅ ላስቲክ አገኘች ማለት ነው። ከዛ አስተናጋጁን ጠርተን ነው እንደ የእጅ ላስቲክ አገኘን የብር ላስቲክ አገኘን ምናምን አልነው ማለት ነው። ኦኬ እና ሂወዝ ላይክ በጣም ኖርማል ነው ያደረገው እና አልደነገጠም። ምንም አይነት ሪያክሽን አላሳየንም። ማለት የብር ላስቲክ ነው ምግብ ውስጥ ያገኘ ነው ምናምን ስንለው ያ ኦኬ ያናድዳል። በጣም ነው የሚያስጠላው፣ ግን ማድረግ ይቻላል ምናምን አለን ማለት ነው። እና ጓደኛዬ እውነት በጣም የሳቅ ነው ማለት እዛት ኖርማል የብር ላስቲክ ምግብ ውስጥ ቢገባ ጉሮሯችን ላይ እና እኔ ምንም የሚያደርገውን ነገር ማሰብ አልችልም። እና ኦኬ እና ራሳችንም የጨመርን መስሎት ነው ምናምን ብለን ተደነጋግጠን አየነው። ህይወት ላይ ኦኬ ሰው ምን ላደርግሽ ምናምን አለን። ኦኬ ከምን ላይ ማለት እንዴት ነው የብር ላስቲክ ምግብ ውስጥ የሚገባው ምናምን አለ ነው። እና ሮዝመሪ አለ እና ሮዝመሪው ቅጠሉ ላይ የብር ላስቲክ አለው ጫፉ ላይ እና ወድቆ ነው የሚሆነው ምናምን ነገር። በቃ ህይወት ላይ ኦኬ ምን ላደርጋችሁ አይነት ምላሽ ነው የሰጠን እና በጣም ተደንቀን መጨረሻ ላይ ግን ግማሽ የሰብነው ከፍለን የወጣ ነው። ግን በጣም ያስደንቀን ላይክ ኖርማል ነገር ነው አታከብዱት አይነት አስተያየት ነው ያየን። እና እናንተ በዚህ ላይ ምን አሰባላችሁ? በእውነት ይሄ እኮ ያስከስሳል እኮ ትልቅ ማለት በጣም ትልቅ ነገር ነው እና ይሄንን ሼር ላደርጋችሁ ብዬ ነው። ይሄ መጨረሻ ብሎጋችን ነበረ የዚህ ዊክ። እንደወደዳችሁት ተስፋ አደርጋለሁ፣ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ኮመንት ላይ ሀሳባችሁን አስተያየታችሁን ጻፉልኝ እና ፋሚሊ ሁኑ። ሼር ማድረግ የምትፈልጉት ነገር ካለ ሼር ማድረግ ትችላላችሁ። ይሄ ፕላትፎርም ምን መማርበት ፕላትፎርም ይሆናል ብዬ አምናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ።